وقال عبد الله بن عباس من قالوا إن للحسنة لملكام نجر ضياء في الوجه فتلاي برهان الله لملكام نجر فتلاي برهان الله ونورا في القلب قلب لايم برهان الله وساعة في الرزق رزق ملاي صفات الله وساعة مالت في الرزق لاي الله يصف الله طيب وقوة في البدن سونتنم تنكرا يدرجال سويو በነገራችን ላይ አላህ Subhanahu Wa Ta'ala በተገዛችሁ ቁጥር ዚክር ባደረጋችሁ ቁጥር ሰውነታችሁ እየፋፋ ነው የሚመጣው ቁዋ እያደረገ ይመጣል طيب ምናልባት ያ ቁዋችሁ በወጣትነታችሁ የሰራችሁት መልካም ስራ ስታረጁ ሊያገለግላችሁ ይችላል ልክ አቡ ጠይብ الطبري ሲሞት በጣም ያኒ አቅላቸውም ፈህማቸውም ሰውነታቸውም ንጹህ ሆኖ ነበር የሞተው ይባላል hatta ፈተዋ ሁሉ እየሰጡ ስራ እየሰሩ ነበር የሞቱት ልክ እንደ ሽማግሌ እንዳረጀዘው ሳይጃጁ ምናምን ነበር የሞቱትና እንደውም ከለታት አንድ ቀን የሆነን መርከብ ላይ ያኒ ተሳፍረው ልክ ከዛ መርከብ ላይ ሲወጡ ያኒ ምንድነው ቅልጥፍ ብሎ ማለት ነው ይሄ ልክ ወጣት ስፖርት ሲሰሩ ተገልብጠው ልክ እንደሚወጡት ከዛ መርከብ ላይ ወጡ طيب لا يستطيعها الشباب ይላል አቡ ጠይብ الطبري በዛ ሰዓት ከዛች መርከብ ሲወጡ የወጣበት አወጣት አንድ ወጣት ለራሱ በዛ አይነት ሁኔታ ላይ ዘሎ አይወጣ እና ما هذا يا ابو الطيب ምንድነው ይሄ አንተ ትልቅ ሰው ነህ ነገር ግን ማሻአላህ እንቅስቃሴ የምታሳየው ነገር እንደ ወጣት ነው ምንድነው ሲሉት هذه اعضاء حفظناها في الصغر فحفظها الله لنا في الكبر معنى الكلام ይህቺ ሰውነታችን ናት በህፃንነታችን ጠበቅናት ወንጀል ሳንሰራ አላህን ሳናምስባት አላህ ደግሞ በትልቅ እድሜ ስንሆን ስናረጅ አላህ ጠበቀልን طيب ስለዚህ وقوة في البدن መልካም ስራ ቁዋ ይሰጣል ቁዋ አለው ومحبة መወደድ አለ في قلوب الخلق ሰዎች ዘንድ እንድትወደድም ምንድነው ሰበብ ነው